ሰላም ሰላም ውድ የተከበራችሁ ክቡራትና ክቡራን ጤና ይስጥልኝ። ውድ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው ቪዲዮአችን የምናየው እንግዲህ ስለ ብለድ ቪዝል ፊዚዮሎጂ ይሆናል ማለት ነው። ይሄ ከካርዲዮቫስኩላር ፊዚዮሎጂ እንግዲህ አራተኛው ሴክሽን ነው። ሴክሽን 4 ወይም ፓርት 4 ብለን የምንጠራው ነው ማለት ነው። ስለዚህ ቪዲዮውን ላይክ አድርጋችሁት ጀምሩት፣ እንደምትወዱት እርግጠኛ ነን ማለት ነው። ስለዚህ ብለድ ቪዝል እንግዲህ ከካርዲዮቫስኩላር ፊዚዮሎጂ አንዱ ሴክሽን ነው። ስለዚህ ዛሬ ስለ ብለድ ቪዝል ምናይ ይሆናል። አጠቃላይ ብለድ ቪዝል ታይፖቹ ምንድናቸው፣ አጠቃላይ ወላቸው ምንድነው፣ ኤቭሪቲንግ በአርተሪና በቬን መካከል ያለው ዲፈረንስ ምናይ ይሆናል ማለት ነው። ብለድ ቪዝል እንግዲህ ስንል ብለድ ቪዝል ታይፕስ እንግዲህ በሶስት እንከፍላቸዋለን። አርተሪ፣ ቬን እና ካፒለሪ ብለን እንጠራቸዋለን ማለት ነው። አርተሪ የምንላቸው ማንኛውም ከህርት ደምን ከህርት የሚወስዱ አርተሪ ይባላሉ ማለት ነው። ቬን የምንላቸው ደግሞ ኬሪ ብለድ ትዋርድ ዘርት ወደ ደም ብለድ ወደ ልብ የሚወስዱ ናቸው ማለት ነው። እንግዲህ ቬን የምንላቸው ማለት ነው። ስለዚህ ካፒለሪ የምንላቸው ደግሞ ቲኒ የሆኑ ብለድ ቪዝል ሲሆኑ ጋዝ፣ ኒውትረንት፣ ዌስት ማቴሪያል ኤክስቼንጅ የሚፈጠርባቸው ቦታዎች ካፒለሪ ናቸው የምንላቸው ማለት ነው። ስለዚህ በብለድና በኢንተርስቲሻል ፍሉድ ወይም በሴሎች መካከል እንደ ኒውትረንት ንጥረ ነገር፣ ጋዝ፣ ዌስት ማቴሪያል እንደዚህ ነገሮች ዌስት ስንል ካርቦን ዳይኦክሳይድን ጨምሮ እነዚህን ኤክስቼንጅ የሚያደርግባቸው ቦታ እንግዲህ ዋናው ካፒለሪ ነው ማለት ነው። አርተሪ እንግዲህ መውሰድ ነው፣ ቬን መመለስ ነው፣ ማጓጓዝ ነው ስራቸው። ካፒለሪ ግን ኤክስቼንጅ የበላ ነው ምግብ ኤክስቼንጅ የሚፈጠርበት ቦታ ነው ማለት ነው። እንግዲህ ሶስት አይነት ብለድ ቪዝል ታይፕ አሉን። አንድ ባንድ እንግዲህ በእነዚህ ነው የምንቆየው ማለት ነው። ስለዚህ ብለድ ስንል እንግዲህ የተዘጋ ሲስተም ነው፣ ክሎዝድ ሲስተም ነው። ህርት አለች እንግዲህ ወደ ህርት አርተሪዎች ከህርት አርተሪዎች ደም ይዘው ይሄዳሉ ማለት ነው። ከዛ ወደ ቦዲ ቲሹ ይወስዳሉ ማለት ነው። እንግዲህ ላርጅ አርተሪ፣ ሚዲየም አርተሪ፣ ስሞል አርተሪ፣ አርተሪዮል ብለው ካፒለሪ ብለው ጋዝ ኤክስቼንጅ ይካሄዳል። ከዛ በኋላ ተመልሰው እንደገና ቬኒዩል፣ ስሞል ቬን፣ ሚዲየም ቬን፣ ላርጅ ቬን ሆኖ በሱፔሪየር ና ኢንፌሪየር ዋን አካባ ወደ ህርት ይመለሳል። ስለዚህ ከህርት ወጣ ወደ ህርት ተመለሰ። ስለዚህ ክሎዝድ ሲስተም ነው ማለት ነው። ስለዚህ በቦዲ ቲሹ ና በብለድ መካከል ጋዝ ኤክስቼንጅ ይካሄዳል ማለት ነው። በካፒለሪ ላይ ማለት ነው ይፈጠራል ማለት ነው። ኒውትረንት ና ኦክሲጅን የመሳሰሉ ነገሮች ከኢንተርስቲሻል ፍሉድ ወደ ቦዲ ቲሹ የሚጓዙበት ነው ማለት ነው። እንደገና ዌስት ፕሮዳክት ላይ ካርቦን ዳይኦክሳይድ የመሳሰሉትን ደግሞ ከኢንተርስቲሻል ፍሉድ እና ቦዲ ቲሹ ወደ ደም የሚሄድበት ቦታ ነው ካፒለሪ የምንለው ማለት ነው። ይሄ ነው ማለት ነው። እንግዲህ ይሄ ብለድ ቪዝል ነው። እንግዲህ ብለድ ቪዝልን በምናይበት ጊዜ እንደምታዩት ይሄኛው ቬን ነው፣ ይሄ ቬን ነው ማለት ነው። ያኛው ደግሞ አርተሪ ነው። ስለዚህ በአርተሪና በቬን መካከል በአርተሪና በቬን መካከል ያለውን ስናይ ይሄ እንግዲህ አርተሪ ነው፣ ይሄ ቬን ነው ማለት ነው። ስለዚህ አሁን ወሉን ስናይ ይሄ መሀሉ ክፍተቱ ደሙ የሚሄድበት ሉመን ይባላል። ስለዚህ ይሄ አርተሪ ነው። ይሄ የውጨኛው ላየር አውተር ላየሩ ቶኒካ ኤክስተርና ይባላል። ይሄኛው ሚድል ላየሩ ደግሞ ቶኒካ ሚዲያ ይባላል። መስል የያዘ ፓርት ነው። የውስጠኛው የፓርት ደግሞ ቶኒካ ኢንቲማ፣ ዘ ኢነር ላየር ደግሞ ቶኒካ ኢንቲማ ይባላል። ይሄ ዘ ኢነር ላየር የምንለው ኢንዶትሊየም የሚባለውን ሽፋን የያዘ ነው እና ሰብ ኢንዶትሊየር ላየር የሚባሉትን የያዘ ነው ማለት ነው። ዘ ሚድል ላየር የምንለው ደግሞ ኢንተርናል ኢላስቲክ ላሚና መስል እና ኤክስተርናል ኢላስቲክ ላሚና የያዘ ነው ማለት ነው። እዚህ ጋር በሁለቱ መካከል ያለውን ዲፈረንስ እና ኢንተርናል ኢላስቲክ ላሚና እና ኤክስተርናል ኢላስቲክ ላሚና የሚባለው በቬን አይኖርም፣ በአርተሪ ግን አለ ማለት ነው። ምክንያቱም ፕሬዠር ስላለ እንዲለጠጥ ማለት ነው። በአርተሪዎች ላይ ፕሬዠር ስላለ እንዲለጠጥ ማለት ነው። ይሄ ነው። ሌላው ነገር መስል ነው። መስሉ በጣም ቲከስት ነው። አርተሪ ላይ ያለው መስል ቲከስት ነው። ቬን ያለው መስል ደግሞ በጣም ቲን ነው ማለት ነው። ኔክስት ይሄን ይመስላል። ዘን ይሄ እንግዲህ አርተሪ ነው። ስሞል 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 እየሆነ መጨረሻ ላይ ወደ ካፒለሪ ይቀየራል። እንግዲህ ይሄ ካፒለሪ ነው። ይሄ ካፒለሪ ኔትወርክ ይባላል። እንደምታዩት ይሄ የቬኑ አካባቢ ያለው ካፒለሪ ነው። ይሄ ደግሞ አርተሪ አካባቢ ያለው ካፒለሪ ነው። እዚህ ላይ ነው ጋዝ ኤክስቼንጅ የሚኖረው ማለት ነው። ሌላው እንግዲህ እንደምታዩት ቬን ላይ የአርተሪ ሉመን በጣም ጠባብ ነው። የቬን ሉመን ደግሞ በጣም ሰፊ ነው። ሌላው ቫልቭ አለ። ቬን ላይ ቫልቭ አለ፣ አርተሪ ላይ ቫልቭ የለም ማለት ነው። ስለዚህ ተመሳሳይ ነው። ይሄም ሚድል ኢነር ላየር
ሚድል ላየር እና አውተር ላየር ለምንጠራቸው ናቸው ማለት ነው። ይሄ ቫልቭ ነው ቬን ላይ ያለ ነው። ስለዚህ ለምንድን ነው ዲፈረንሶችን ማናወራ? በአርተሪ እና በቬን መካከል ምንድን ነው ያለው ዲፈረንስ? አንደኛ አርተሪ የምንለው ቅድም ብለናል አዌይ ፍሮም ዘ ሀርት ነው። ቬን የሚባለው ቱዋርድስ ዘ ሀርት ነው። አንድ ዲፈረንስ። ሁለት አርተሪ የምንለው ኦክሲጅኔትድ ብለድ ነው የሚሸከመው ኤክሴፕት ፑልሞናሪ አርተሪ ኤንድ አምበሊካል አርተሪ። ሌላው ቬን የሚባለው ደግሞ ዲኦክሲጅኔትድ ብለድ ነው የሚሸከመው ኤክሴፕት ፐልሞናሪ ቬን እና አምበሊካል ቬን ማለት ነው። ይሄ ሁለተኛው ዲፈረንስ ነው። ሶስተኛው ዲፈረንስ ዲያሜትር ነው። ዲያሜትር ስንል የአርተሪ ዲያሜትር በጣም ናሮ ዲያሜትር ነው ያለው፣ ቬን ደግሞ በጣም ዋይድ ዲያሜትር ነው ያለው። ይሄ ዲያሜትር ዲፈረንስ ነው ማለት ነው። ሌላው ቲክነስ ነው። ስንት? ሶስት አየን ማለት ነው። አራተኛው ቲክነስ ነው። ቲክነስ ስንል ቬኑ በጣም ቲን ነው፣ አርተሪ ደግሞ በጣም ቲክ ነው ወፍራም ነው ማለት ነው። ቲክ ነው። ስለዚህ አርተሪን ቲክ እና ጠባብ ከመሆኑ የተነሳ በሂስቶሎጂ በስላይድ በምናይበት ጊዜ በጣም ወፍራምና ክብ ሰርኩላር ሆኖ ነው የሚታየው። ይሄኛው ግን በጣም ይሰፋል፣ ቲን ነው ሆኖ የሚታየው ማለት ነው። ስለዚህ አራት ዲፈረንስን አየን ማለት ነው። አምስተኛው ዲፈረንስ አርተሪ ፐልስ አለው፣ ቬን ፐልስ የለውም። እዚህ ሲዝ አምስተኛው ዲፈረንስ። ስድስተኛው ዲፈረንስ ቬን ቫልቭ አለው፣ አርተሪ ቫልቭ የለውም። ይሄ ስድስተኛው ዲፈረንስ ነው ማለት ነው። ሌላው ያው ቅድም እንደተናገርኳቸው ሰባተኛው ኢላስቲክ ላሚና አለው፣ አርተሪው ቬኑ የለውም፣ ሰባተኛው ማለት ነው። እንግዲህ እንዲያለ ይቀጥላል ማለት ነው። እንግዲህ 7 ዲፈረንስ አውርተናል ማለት ነው። እንግዲህ አናቶሚውም ፊዚዮሎጂንም ያለውን ነገር ነው ኮምባይንድ በማድረግ ማለት ነው። ሌላው ወሉ ነው። እንግዲህ ወል በተለይ አርተሪ እንትንን ሳይጨምር ካፒለሪ አርተሪና ቬን 3 ላየሮች ወይም ቶኒኮች አሉት። ግድግዳው ወይም ወሉ 3 ላየሮች አሉት። ቶኒካ ኤክስተርና አውተር ላየር፣ ቶኒካ ሚዲያ ሚድል ላየር እና ቶኒካ ኢንቲማ ኢነር ላየር ብለን በ3 እንከፍላቸዋለን። ቶኒካ ኤክስተርና የምንለው እንግዲህ የውጨኛው ክፍል ነው። ከውጨኛው ቲሹ ከተለያየ ሰውነቱ ጋር ብለድ ቪዝልን ከተለያየ ነገር ጋር እንዲጣበቅ የሚያደርግ አካል ነው ማለት ነው። ስለዚህ ሉዝ ኮኔክቲቭ ቲሹ ነው ማለት ነው። ቶኒካ ሚዲያ የምንለው ደግሞ ቲከስት ላየር ነው። በተለይ በአርተሪዎች በጣም ቲከስት ነው። ስሙዝ መስል ይዟል በውስጡ። ስለዚህ ሪስፖንሲብል ፎር ቫሶ ኮንስትሪክሽን ቫሶ ብለድ ቪዝሎቹ እንዲጠቡና እንዲሰፉ የሚያደርገው የቶኒካ ሚዲያው ነው ማለት ነው። ቶኒካ ኢንተርና የምንለው እንግዲህ ኢንዶትሊየምን ቅድም እንዳልነው ኢንዶትሊየምና ሰብ ኢንዶትሊያል ላየርን የያዘ ነው ማለት ነው። ስፔርስ የሆነ አልፎ አልፎ ኮኔክቲቭ ቲሹ ይዟል። ስለዚህ ሴሌክቲቭሊ ፕሪሜብል ባሪየር ነው፣ መርጦ የሚያሳልፍ ነው ማለት ነው። በውስጡ ሰክሬት ያደርጋል። ቫሶ ኮንስትሪክተር እና ቫሶ ዳይሬክተር የሚባሉ ነገሮችን ኬሚካሎችን ሰክሬት ያደርጋል ቶኒካ ኢንተርና። ስለዚህ ውስጡ ስሙዝ ሰርፌስ ነው። ስሙዝ መሆኑ ደግሞ በቀላሉ ደም እንዲሄድ ያደርጋል። ያ ማለት ሬዚስታንስ እንዳይኖር ያደርጋል ማለት ነው። ከበሽታ ውጭ ማለት በበሽታ ቲክ ወይም ከሚዘጉት ውጭ ማለት ነው። ኖርማሉ ማለት ነው። እንደዛ ነው፣ ስሙዝ ነው ማለት ነው። ሌላው ካፒለሪ ስናይ ግን እንግዲህ ብለድ ቪዝል ነው። ብለድ ቪዝል ወሎቹ 3 ነው ያላቸው፣ ቬን እና አርተሪ ማለት ነው። ግን እንትና እንግዲህ ቅድም ያየናቸው ቶኒካ ሚዲያ እና ቶኒካ ኤክስተርና ፕላስ ኢንተርና 3ቱ በቬን እና በአርተሪ ይገኛሉ። በካፒለሪ ግን ኦንሊ ቶኒካ ኢንቲማ ብቻ ነው የሚገኝ፣ ሌላ አይገኝም። ሁለቱ አይገኙም፣ ኤክስተርናል እና ሚዲያ አይገኙም ማለት ነው። ስለዚህ አርተሪ እንግዲህ ብዙ ነገሮችን ተቋቁሞ ቬንትሪኩሎች ኮንትራክት በሚያደርግበት ጊዜ ደም ወደ አርተሪ ይመጣል። አርተሪ ደግሞ ደሙን ይዞ ወደ ሰውነታችን ያሰራጫል ማለት ነው። ስለዚህ ሞር መስኩላር መሆኑ ሞር ኢላስቲክ ፋይበር መኖሩ ጥቅሙ ለዛ ነው ማለት ነው። ወደ ተለያየ ሰውነታችን ደም የሚያደርስ ነው አርተሪ ማለት ነው። ግን አርተሪዎችን በ3 እንከፍላቸዋለን። ስለዚህ 3 ካታጎሪዎች አሉን። ኮንዳክቲንግ አርተሪ፣ ዲስትሪቢዩቲንግ አርተሪ ኤንድ ስሞለስት አርተሪ ብለን በ3 እንከፍላቸዋለን። ኮንዳክቲንግ አርተሪ የምንላቸው ኢላስቲክ አርተሪዎች ናቸው፣ ላርጅ አርተሪዎች ናቸው ማለት ነው። ዲስትሪቢዩቲንግ ወይም መስኩላር አርተሪ የምንላቸው ደግሞ ሚዲየም አርተሪዎችን ነው። ስሞለስት አርተሪ ያው ስሞሎች ናቸው፣ አርተሪዎችን ነው ማለት ነው። ስሞለስት አሉ፣ እዛ በኋላ ወደ አርተሪዎች ይቀየራል፣ አርተሪዎችን ነው ማለት ነው። ስለዚህ 3 ታይፕ አሉን ማለት ነው። እንግዲህ ትልልቆቹ ከህርት አካባቢ ያሉት ወደ ህርት መውጫ እቺ ህርት ከሆነች ወደ ህርት አካባቢ መውጫ ላይ ያሉት ብለድ ቪዝሎች እነዚህ ኮንዳክቲንግ አርተሪ ወይም ኢላስቲክ አርተሪ ይባላሉ። በጣም ከፍተኛ ፕሬሸር ስለሚኖርና ስለሚለጠጡ
ኢላስቲክ ፋይበሮች ባይኖሩ ኖሮ የመተርተር እድል ያጋጥማቸው ነበር ማለት ከፍተኛ የሆነ ፕሬሸር ነው የሚያጋጥማቸው። ከዛ ቀጥሎ ግን ኢላስቲክ ፋይበሩ እየቀነሰ ወደ መስል መስኩላር አርተሪ ይሆን ለምሳሌ አሁን ፊሞራል አርተሪ እንደገና ላይክ ብራኪያል አርተሪ እንዲህ ነገር አርተሪዎች እንትን ናቸው መስኩላር ናቸው ሞር መስኩላር ናቸው ፕሬሸራቸው እየቀነሰ ይመጣል ማለት ነው። ስለዚህ አሁን ኢላስቲክ አርተሪ እንደ ኤግዛምፕል እነ ካሮቲድ ማን ነው ኮመን ካሮቲድ አርተሪ ሌላው እንደ ሰብክላቪያን አርተሪ ብራኪዮሴፋሊክ አርተሪ እንዲህ ነገሮች እዚህ ጋር ይመደባሉ። የኛው ደግሞ ፊሞራል አርተሪ ብራኪያል አርተሪ መሰሰሉት ይመደባሉ ማለት ነው። እነዚህ ስሞለስት አርተሪዎች አንኔምድ ናቸው ማለት ነው። ይሄን ይመስላል። ስሞለስት አርተሪ ወይም አርተሪዮል የምንለው ሄቪሊ ኢነርቬትድ ናቸው። ፕራይመሪ ፖይንት ሳቶች ቦዲ ኮንትሮልስ ዘ ሪሌቲቭ አማውንት ኦፍ ብለድ ዳይሬክት ቱ ስፔሲፊክ ኦርጋንስ ሊንኪንግ ዘ አርተሪዮልስ ቱ ዘ ካፒለሪ ቤድስ አር ሾርት ቪዝልስ ናውናስ ሜታ አርተሪዮልስ አርተሪዮሎችንና ካፒለሪዎች የሚያገናኙ ማለት ነው ሜታ አርተሪዮልስ ምንላቸው። ሌላው መስል አለ ፕሪካፒለሪ ስፊንክተር ነው መስል። ይሄ መስል ካፒለሪ ቤድ መግቢያው አካባቢ ኢንሰርክል አድርጎ ይገኛል እና አላማው ምንድነው የሚገባውን ደም ብለድ ፍሎ መቆጣጠር ይሆናል አላማው ማለት ነው። ሌላው ካፒለሪ ነው እንግዲህ ሁለተኛው ካፒለሪ ነው ማለት ነው። ካፒለሪ ማለት አን ኤሪያ ኦፍ ኤክስቼንጅ ማለት ነው። በቃ ኤክስቼንጅ እንግዲህ ኢንዶትሊየም እና ቤዝመንት ሜምብሬን ነው ያለው። ያ ማለት ኢነር ላየር ብቻ ነው ያለው። ስለዚህ የበላ ነው ምግብ በሙሉ ኦክሲጅን እና ምን ኤክስቼንጅ የሚያደርገው አት ካፒለሪ ሌቭል ነው ማለት ኢትስ ቬሪ ኢምፖርታንት ማለት ነው። ስለዚህ አፕሮክሲሜትሊ ወደ 1 ቢሊዮን የሚጠጋ ካፒለሪዎች በሰው ልጅ ውስጥ ይገኛሉ ማለት ነው። ስለዚህ ብዙ ካፒለሪ ያለ ማለት ብዙ ሰርፌስ ኤሪያ አለ ወይም ሰፊ የሆነ ሰርፌስ ኤሪያ አለ ማለት ነው። ሰርፌስ ኤሪያ አለ ማለት ደግሞ በቀላሉ ነጋዝ ኒውትረንት ና ዌስት ማቴሪያሎቹ በቀላሉ መቀያየር ወይም ኤክስቼንጅ ማድረግ ይችላሉ ማለት ነው። ስለዚህ ሰርፌስ ኤሪያ ልክ ስሞል ተስታይን ታስተውሱ ከሆነ ስሞል ተስታይን እንደ ቪሊ ማይክሮቪሊ ና ፕሊኬ ሰርኩላሪስ በመኖራቸው ሰርፌስ ኤሪያው ይጨምራል። ሰርፌስ ኤሪያ ከጨመረ ደግሞ አብዞርቤሽን ይጨምራል። ስለዚህ ከሌሎች ይልቅ ስሞል ተስታይን በጣም አብዞርቤሽን የሚጨምረው ቪሊዎች በመኖራቸው፣ እዚህ ጋር ደግሞ ካፒለሪዎቹ ሰፊ ሰርፌስ ኤሪያ ስላላቸው ሞር ጋዝ ኤክስቼንጅ ይካሄድባቸዋል ማለት ነው። ኒውትረንት ዌስት ኤክስቼንጅ ይካሄድባቸዋል ማለት ነው። ስለዚህ አንድ ካፒለሪ ቤድ ከ10 እስከ 100 የሚሆኑ ካፒለሪዎችን አሬንጅ አድርጎ ይይዛል ማለት ነው። ካፒለሪ ቤድ ለማለት ማለት ነው። ስለዚህ ካፒለሪዎቹ በሶስት እንከፍላቸዋለን። ኮንቲኒዩስ ካፒለሪ፣ ፌነስትሬትድ ካፒለሪ ና ሲኖሶይዳል ካፒለሪ ብለን በሶስት እንከፍላቸዋለን። ኮንቲኒዩስ ካፒለሪ የምንላቸው ምንም አይነት ቀዳዳ የሌላቸው ኮንቲኒዩስ የሆኑ ናቸው ማለት ነው። አብዛኛው ሰውነታችን ላይ ያሉት እነዚህ ናቸው። በተለይ ስኪን መስልና አካባቢ ያሉት ኮንቲኒዩስ ካፒለሪ ናቸው ያሉ በጣም ብዙ ቦታ ላይ የሚገኙት ኮንቲኒዩስ ናቸው ማንጠባጥቡ ማለት ነው። ፌነስትሬትድ ካፒለሪ የምንላቸው ደግሞ ፖር ያላቸው ቀዳዳ ያላቸው ናቸው የሚያንጠባጥቡ ናቸው ማለት ነው። እነዚህ ካፒለሪዎች እንደ ኪድኒ አይነት አካባቢ ስሞል ኢንተስታይን አካባቢ የሚገኙ ናቸው ማለት ነው እና ኢንዶክሪን አካባቢ ብዙ ሰክሬሽን፣ ብዙ አብዞርቤሽን፣ ብዙ ፊልትሬሽን ያለባቸው አካባቢ የሚገኙ ናቸው ፌነስትሬትድ የሚባል ማለት ነው። ሲኖሶይዳል ማለት ደግሞ በጣም ሰፊ የሆነ ጋፕ ያለው በጣም ማንጠባጠብ ብቻ ሳይሆን በጣም ያዝረበርብ ማለት በጣም ብዙ ነገሮች የሚያሾልክ ማለት ነው ሲኖሶይዳል የሚባለው። እነዚህ ደግሞ እንደ ሊቨር፣ ሊምፍ ኖዶች፣ ስፕሊን አካባቢ የሚገኙ ናቸው ማለት ነው። ስለዚህ ኮንቲኒዩስ ካፒለሪ ስንል ሞስትሊ ኮመን ነው ከሶስቱ ይሄ ሞር ሰውነታችን ላይ የሚገኙ ናቸው ማለት ነው። ስኪን ላይ እና መስል ላይ በብዛት ይገኛሉ ማለት ነው። እና ኢፒቴሊያል ሴሎች ኢንዶቴሊያል ሴሎችን አንዱን ከአንዱ የሚያያይዝልን በኮንቲኒዩስ ካፒለሪ ላይ ታይት ጃንክሽን አለ። በደም ታይት ሆነ ማለት ምንም ነገር አሳልፍም ማለት ነው፣ ኮንቲኒዩስ ነው ማለት ነው። ግን አልፎ አልፎ ኢንተርሴሉላር ክሌፍት ሊኖር ይችላል። ትንሽዬ የሚያንጠባጡ እንደ ግሉኮስ አይነት ነገሮች የሚያሳልፍ ሊኖር ይችላል። ግን አብዛኛው ግን አንጠባጥብም ማለት ነው። ለምሳሌ ሰረብራል ካፒለሪዎችን ብንወስዳቸው ምንም አይነት ክሌፍት የለውም፣ ምንም ማንጠባጠብ አይችልም፣ ታይት ጃንክሽን ነው። ስለዚህ ብለድ ብሬን ያ ማለት ምንም አይነት እንግዲህ ብለድ ላይ የሚያሳልፍ ከሆነ ወደ የሆነ ቶክሲን ፓቶጂን ወደ ብሬን ይገባ ነበርና እነዚህ ሙሉ ለሙሉ ኮንቲኒዩስ ናቸው ማለት ነው ሰረብራል ካፒለሪ የምንላቸውና ለማንኛውም ኢንጀነራል የምንዘው ኮንቲኒዩስ ካፒለሪ የማንጠባጠቡ ናቸው ማለት ነው፣ ወይም ኮንቲኒዩስ የሆኑ ናቸው ማለት ነው። ይሄ እንደምታዩት ጃንክሽኑ ነው። እነዚህ ሴሎች ናቸው። ይሄ ኒኩለሱ ነው ማለት ነው። ምንም ነገር ማሳለፍ አይችልም ማለት ነው። ይሄ ጃንክሽኑ ነው ማለት ነው። ስለዚህ ሌላው ፌነስትሬትድ ካፒለሪ ነው። ፌነስትሬትድ ካፒለሪ ሲሚላር ቱ ኮንቲኒዩስ ካፒለሪ ተመሳሳይ ናቸው። ብዙ ነገራቸው ልዩነታቸው ምንድነው? ይሄ ፖር ወይም ደግሞ ፌነስትሬሽን መያዙ ነው ልዩነታቸው ማለት ነው።
ስለዚህ found in sites of active observation like small intestine secretion like endocrine organ እና filtration የሚካሄድበት ቦታ ላይ ኪድኒ ላይ የሚገኙ ናቸው እነዚህ fenestrated capillary ብለን የምንጠራቸው ማለት ነው። ስለዚህ ፖር አላቸው እነዚህ እንደምታዩት ቀዳዳዎቹ ፖር አላቸው ማለት ነው። ሌላው ሶስተኛው sinusoid capillary ነው። ይሄ ኤክስትሪምሊ ሊኪ ነው፣ በጣም የሚያንጠባጥብ ነው፣ fenestrated ነው ማለት ነው። fenestrated አይነት ነው ግን ሰፋፊ ናቸው ማለት ነው። irregularly shaped lumen አላቸው፣ large interstitial cleft አላቸው ማለት ነው። found in areas where large stuff needs to exit or enter the bloodstream such as found in areas where large stuff needs to exit or enter the bloodstream ነው። ስለዚህ የሚገኙት እነዚህ sinusoidal capillary የሚባሉት የሚገኙት እንደ ቦን ማሮ አካባቢ ይገኛሉ። ሊምፎይድ ኦርጋን ላይ ስፕሊን ላይ እና ሊቨር ላይ ሊገኙ ይችላሉ ማለት ነው። እነዚህ ላይ ይገኛሉ ማለት ነው። ስለዚህ ቶርቶይስ ነው፣ ትዊስቲ ነው ማለት ነው። ስለዚህ ሌላው ቬን ነው። እንግዲህ the third type of blood vessel is vein ነው። እንግዲህ blood flows from capillary into vein venule ዘን ወደ ቬን ይላል። እንግዲህ ቅድም እንዳየነው ከህርት ወደ አርተሪ ላርጅ አርተሪ ያልነ፣ ከዛ ሚዲየም አርተሪ ያልነ፣ ስሞል አርተሪ ያለ፣ እዛ ስሞለስት አርተሪ ላይክ ካፒል ማነው አርተሪዮል ያልነ፣ ከዛ ካፒለሪ ያልነ፣ ከዛ ወደ ቬን ቬኒዩል እንመጣለን። ከዛ ስሞል ቬን፣ ከዛ ሚዲየም ቬን፣ ከዛ ላርጅ ቬን ብሎ ነው ወደ ህርት የሚገባው ማለት ነው። ስለዚህ ስሪ ቶኒክስ አሉት፣ ግን እንደ አርተሪ ስሪ ቶኒክ ስሪ ላየሮች አሉት። ወሉ የቬን ወል ግን the wall of the vein is thinner ነው። ሉመኑ ግን ላርጀር ነው as compared to artery ማለት ነው። in vein the tunica media is usually somewhat small። ቶኒካ ሚዲያው ቬኑ ላይ ስሞል ነው፣ ምክንያቱም ቲን የሆነ መስል ላየር ስላለው ማለት ነው። ግን አድቬንቲሻው ግን ዶሚናንት ነው፣ አድቬንቲሻው ሰፊ ነው ማለት ነው። ስለዚህ ቬኖች ብዙ ጊዜ ከሀርት የራቁ ስለሆኑ ፕሬሸራቸው ይቀንሳል። ፕሬሸሩ በጣም ኳይት ለው ነው ማለት ነው። ስለዚህ ሀርት ቢት ላይ ድኖት ፍላክቹዌት ዊዝ ሀርት ቢት ፍላክቹዌት አድርገን አይቀያየርም ማለት ነው። ፕሬሸሩ ለው ነው ማለት ነው። ግን አርተሪዎች ግን ለሀርት ቅርብ ስለሆኑ ሃይ ፕሬሸር አላቸው ማለት ነው። ሃይ ፕሬሸር አላቸው። ቬንስ አር ኳይት ዲስተንሲብል their thin walls are allow them to act as reservoir of blood። እንግዲህ ቬኖቹ ቲን ናቸው፣ ቲን መሆናቸው እንዲለጠጡ ያደርጋቸዋል። ፕላስ ሪዘርቫየር ኦፍ ብለድ ናቸው። ብዙ ጊዜ አሁን ለምሳሌ የሆነ ሰዓት ላይ ሙሉ ከደም ከልብ ፓምፕ ተደርጎ የወጣው እንደምና ብናይ 65% ቬን ላይ ነው የሚገኘው። እንግዲህ 35% ላይ ደግሞ አርተሪ ላይ ይገኛል ማለት ነው። ይሄ የሚያሳየው ምንድነው? በጣም ብዙ ደም የሚገኘው ቬን ላይ ነው ማለት ነው። ሪዘርቫየር ናቸው ማለት ነው። ስለዚህ ሎው ፕሬሸር አለው። ግን አሁን እዚህ ጋር ጥያቄው ምንድነው? ቬኖች ሎው ፕሬሸር አላቸው። ሎው ፕሬሸር ካላቸው እንግዲህ አርተሪዎች ሃይ ፕሬሸር ስላላቸው በፕሬሸሩ አማካኝነት ወደ ሰውነታችን ደሙ ይሄዳል። ቬኖች ግን ሎው ፕሬሸር ካላቸው ፕሬሸሩ ሎው ከሆነ ቬን ላይ እንዴት ነው ደሙ? ለምሳሌ እግሬ ጣት ላይ ወይም እጅ ጣት ላይ ያለን ደም እንዴት ነው ተመልሶ እንደገና ወደ ህርት የሚመጣው? እግሬ ጣት ላይ ያለ እንደገና በጉልበት አልፎ በፐልቪስ አልፎ ወደ ልብ ለመምጣት ምንድነው ታዲያ ያመጣው ብለን ስናይ what are the driving force ሚለውን ስናይ በሶስት እንግዲህ ሶስት ፋክተሮች ጥምረት ነው ደምን ተመልሶ እንደገና ከቬኖች ያለው ደም ተመልሶ እንደገና ወደ ሀርት ለመምጣት ሶስት ጥምር ፋክተሮች አሉ ማለት ነው። ሶስት አንደኛው ሪስፓራቶሪ መስል ፓምፕ ሪስፓራቶሪ ፓምፕ አንደኛው፣ ሁለተኛው ስኬልታል መስል ፓምፕ፣ ሶስተኛው አክሽን ኦፍ ቫልቭስ ናቸው ማለት ሶስት ናቸው ማለት ሪስፓራቶሪ ፓምፕ 1 አክሽን ኦፍ ቫልቭስ 2 ስኬለታል መስል ፓምፕ 3 ነው ማለት ነው። እንግዲህ ሪስፓራቶሪ ፓምፕ የምንለው አንድ ሰው ኢንሄል አየር ወደ ውስጥ ብሎ በሚያስገባበት ጊዜ ዘ ቶራሲክ ካቪቲ ኤክስፓንድስ፣ ይሄ ደረታችን ወደ ላይ ከፍ ይላል። በተመሳሳይ መንገድ አብዶሚናል ካቪቲ ወደ ውስጥ ዝቅ ይላል፣ ኮምፕረስ ያደርጋል። ስለዚህ አብዶሚናል ካቪቲ ኮምፕረስ በሚሆንበት ጊዜ ብዙ ኦርጋኖች ኮምፕረስ ይደረጋሉ። ብዙ ኦርጋኖች ኮምፕረስ ተደረጉ ማለት በዛው ቬኖቹ ኮምፕረስ ይደረጋሉ። ላይክ እንግዲህ ኢንፌሪየር ቫና ካቫ በጣም ትልቅ ቱቦ ነው፣ ኮምፕረስ ይደረጋል። ኮምፕረስ በሚደረግበት ጊዜ ወደ ልብ የሚመጣው ፍሎው ብለድ ፍሎው ይጨምራል ማለት ነው። አንድ ይሄ ነው። ሁለት ቬነስ ቫልቭ ነው። ቬነስ ቫልቭ ደግሞ እንግዲህ አብዛኞቹ ዋን ዌይ ቫልቭ ነው ያላቸው። በተለይ ደግሞ ሚዲየም ቬኖች በተለይ ደግሞ ሌግ እና አርም ላይ ያሉ ቬኖች ዋን ቫልቭ ቬን ያላቸው።
አንዴ ካለፈ በኋላ መመለስ አይቻልም። ስለዚህ ለምሳሌ አሁን ታችኛው እግር ፉት ላይ ያለው ደም በሆነ አጋጣሚ ወደ ላይ መጣ፣ ወደ ጉልበት የመጣ ደም ተመልሶ ወደ ታች ሊመለስ ቢል አይመለስም። ምክንያቱም ቫልቮቹ ግጥም አድርገው ይዙታል፣ እንዳልፍ ያደርጉታል ማለት ነው። አንዴ ነው። ሶስተኛው እንግዲህ ስኬለታል መስል ፓምፕ ነው። ስኬለታል መስል ፓምፕ የምንለው ኮንትራክሽን ኦር ሪላክሽን ሳይክል ኦፍ ስኬለታል መስል ስኪውዝ ዘ ቬንስ ፎርሲንግ ዘ ኮንቴንድ ብለድ ቱዋርድ ዘ ሃርት ነው። ይሄ ማለት ምንድነው? ስኩዊዝ ማለት መጨመቅ እንደማለት ነው ቬኖችን። አሁን ለምሳሌ እንበልና ይሄ ታፋ ላይ ማነው ይሄ ታፋ ላይ ካፍ ለምንጠራው ታፋ ያለን ደም ብንወስድ አንድ ሰው ይሄ ማለት ነው ታፋ ያልኩት ያለ ይሄ ነው ካፍ ላይ። ስለዚህ ጋር ያለ ደም አለን። አሁን ይሄ መስል ነው፣ ይሄ መስል ነው፣ በውስጥ ቬን አለ። አሁን እዚህ ጋር የነበረ ደም ወደ ላይ መጣ። አሁን እዚህ ጋር ሲደርስ ለምሳሌ እግራችን በምንራመድበት ጊዜ ኮንትራክት ሲያደርግ መስሉ ቬኖችን ጭምቅ ያደርጋቸዋል። ስለዚህ እዚህ ጋር የነበረው ደም ወደ ላይ ይሄዳል ማለት ነው። ወደ ላይ ከሄደ በኋላ አሁን ደሙ እግራችን መራመድ በሚያቆምበት ጊዜ ሪላክስ ሲሆን ደሙ ሊመለስ ሲል ቫልቭ ግጥም አድርጎ ይዟል። ስለዚህ እዚህ ላይ ደረሰ ማለት ነው። አሁን በሁለተኛው ጊዜ በምንራመድበት ጊዜ ደግሞ ጭን ላይ ወይም ደግሞ እዚህ ጋር ፊውመር ወይም ደግሞ ታይ ላይ ያሉ መስሎች ደግሞ እየጨመቁ ወደ አብዶመን ደግሞ በሪስፓራቶሪ መስል በብሪዚንግ ጊዜ ደግሞ ወደ ላይ እየሄደ ሶስቱ በአንድ ላይ ኮምባይንድ ሆነው ደም ከታችኛው የሰውነታችን ክፍል ወደ ላይ እንዲመጣ ያደርጋሉ ማለት ነው። ከላይ ያሉት እንኳን ሄድ ምናምን ያሉት ባይትሰልፍ ግራቪቲ ራሱ ወደታች ይስባቸዋል፣ ችግር የለውም። ስለዚህ in people who stand for long period of time ለረጅም ጊዜ የሚቆሙ ሰዎች ላይ ጸጉር እንደሚያስተካክሉ አይነት ሰዎች ላይ ረጅም ሰዓት የሚያስተካክሉ ሰዎች ላይ ረጅም ሰዓት የሚቆሙ ሰዎች ላይ ቬኖቻቸው ከስትሬች ያደርጋሉ። ቬኖቻቸው ስትሬች ያደርጉ ማለት በስትሬቹ ጋር ተያይዞ ቫልቫቸው ማልፋንክሽን ይሆናል። ቫልቭ ማልፋንክሽን ከሆነ ደግሞ ብዙ ደም ታችኛው አካባቢ ላይ ይዘግጣል። ስለዚህ ቬኖች ይለጥጣሉ። ስለዚህ ቫርኮስ ቬን የሚባለው በሽታ ይጠቃሉ ማለት ነው። ስለዚህ it is primarily because the lack of movement means lack of skeletal muscle pump። እንቅስቃሴ የለም ማለት skeletal muscle pump አይኖርም። skeletal muscle pump ከሌለ ቬኖች ያለው ደም ወደ ላይ አይሄድም ማለት ነው። በዚህ ታይም ላይ ስትሬች ይኖራል። ስትሬች ደግሞ ቬኖች ቫልቮችን አፌክት ያደርጋል። ካስፕ የቫልቮችን ካስፕ አፌክት ያደርጋል። ስለዚህ እንዲህ ያለ ለረጅም ጊዜ ሲንቆይ ቫልቭ ፕሮብለም ያጋጥመውና ደም ወደ ላይ ተመልሶ አይሄድም ማለት ነው። ስለዚህ ይሄ ዲስቴንት ቬኖቹ ይለጠጣሉ ማለት ነው። ይሄ ቬኖች የመለጠጥ በሽታ ቫርኮስ ቬን ይባላል ነው። ቬኖቹ የመለጠጣቸው በሽታ ቫርኮስ ቬን ይባላል። እነዚህ ቫርኮስ ቬን የሚባል በሽታ ያለባቸው ሰዎች ለምሳሌ እዚህ ጋር እግራቸውን ሱሪያቸውን ወይም ደግሞ ጉዳቸውን ከፍ አድርገው በሚታይበት ጊዜ የተጋደመ እባብ ቶርቶሬስ ነው፣ ዝግዛግ የመሰለ እባብ የተጋደመ ዝግዛግ እባብ የተጋደመ የሚመስል ቬናቸው በደንብ አውጡ ይታያል ማለት ነው። እግራቸው ላይ በደንብ ሱፐርፊሻል ላይ ይታያል ማለት ነው። እንግዲህ እነዚህ በጣም የወፈሩ ሴቶችና ፕሬግናንት ያረገዙ ሴቶች ላይም ብዙ ጊዜ ፐልቪክ ቬናቸው አካባቢ ኮምፕረስድ ስለሚደረግ ደም ወደ ላይ ብዙ ጊዜ አይመጣም። ስለዚህ ለቫርኮስ ቬን የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ቫርኮስ ቬን እንግዲህ ወደ እንትን ስንወስደው ወደ አናል ካናል ብዙ ጊዜ ፊንጢጣ አካባቢ ስንወስደው ሄሞሮይድ እንደማለት ነው። ስለዚህ ቫርኮስ ቬን የምንለው ለፊንጢጣ ከሆነ ሄሞሮይድ እንለው ወይም ደግሞ ሸዋ ኩንታረት ብለን የምንጠራው አይነት ነው ማለት ነው። ስለዚህ ይሄን ያጋጥማል ማለት ነው ክሊኒካል ኮሮሌሽኑ። ስለዚህ ሌላው ኮንትሮል ብለድ ቪዝል ዲያሜትር ነው። እንግዲህ ብለድ ቪዝል ዲያሜትሩ ሲጠብ ቫሶ ኮንስትሪክሽን ይባላል፣ ሲሰፋ ደግሞ ቫሶ ዳይሌሽን ይባላል ማለት ነው። ስለዚህ ይሄን እንዲጠብም እንዲሰፋ የሚያደርገው ስሙዝ መስል ላይ የሚገኘው ስሙዝ መስል ሚድል ላየር ላይ የሚገኘው ስሙዝ መስል ነው ማለት ነው። ስለዚህ ስሙዝ መስሉ ኮንታክት ሲያደርግ ይጠባል፣ ሪላክስ ሲያደርግ ደግሞ ይሰፋል ማለት ነው። ስለዚህ most of changes in the blood vessel diameter occur in the arteriole change አለ in the arteriole which contain considerable amount of sympathetic innervation። እንግዲህ አርተሪዮል ብዙም ፓራሲምፓቲክ ኢነርቬሽን የለውም፣ ሲምፓቲክ ኢነርቬሽኑ ግን ዶሚናንት ነው። ስለዚህ ብዙ ጊዜ ኮንትራክት ሲምፓቲክ ነርቭ አክቲቭ በሚሆንበት ጊዜ ኖርፒኒፍሪኖቹ ይጨምራሉ። ስለዚህ ኖርፒኒፍሪን ጨመረ ማለት ደግሞ ቫሶ ኮንስትሪክሽን ይጨምራል ማለት ነው። እንደገና ኖርፒኒፍሪን ሲቀንስ ደግሞ
ቫሶ ዳይሌሽን ይኖራል ማለት ነው። ስለዚህ አንድ ሰው በጣም የደነገጠ ሰው ሲምፓቴቲኩ ስለሚጨምር ብለድ ቪዝሉ ይጠባሉ ማለት። ስለዚህ ግፊቱ ይጨምራል ማለት ነው። ግፊቱ ይጨምራል ማለት ነው። ሌላው ብለድ ፍሎው ነው። ብለድ ፍሎው ማለት እንግዲህ በአንድ ኦርጋን ላይ ያለው የደም ፍሰት መጠን ማለት ነው ብለድ ፍሎው የምንለው። ስለዚህ the amount of blood flowing through an organ tissue vessel in a given time በሆነ ሰዓት ላይ በአንድ ኦርጋን ላይ ፍሎው የሚያደርገው የደም መጠን ብለድ ፍሎው ይባላል ማለት ነው። ስለዚህ if blood flow does not keep pace with tissue metabolism then tissue necrosis or tissue death cannot be occurred። ይሄ ምንድነው የሚያሳየው? ለምሳሌ ብለድ ፍሎው በአንድ ኦርጋን ላይ የሚኖረው የደም መጠን ኮንስታንት ነው፣ ሁሌም በተመሳሳይ መጠን ደም ይደርሰዋል ማለት ነው። ግን ተመሳሳይ ደም መጠን ካልደረሰው ለምሳሌ የሆነ ወደ ሆነ ኦርጋን የሚሄደው ደም መጠን ከተቀነሰ ወይም ከተዘጋ ግን ሴሎች ወይም ቲሹዎቹ የሚደርሳቸው ኦክሲጅን ወይም ኒውትሪየንት ከተቋረጠ ኒክሮሲስ ወይም ዴዝ ይሞታሉ ማለት ነው። ኒክሮሲስ ይሄን ይመስላል ማለት ነው። ኢን ሬስቲንግ ኢንዲቪጁዋል አንድ በረፍት ላይ ያለ ሰው ላይ ቶታል ፍሎ ኢዝ ኳይት ኮንስታንት፣ ፍሎ ኮንስታንት ነው። ስለዚህ ከካርዲያክ አውትፑቱ ጋር ተመሳሳይ ነው የሚሆነው ማለት ነው። ግን አንዳንድ ኢንዲቪጁዋል ኦርጋኖች ላይ ኢንዲቪጁዋል ኦርጋኖች ጋር ግን ብለድ ፍሎው ቫሪ ሊያደርግ ይችላል ማለት ነው። ደቂቃ ታይም ቱ ታይም ከአንድ ወቅት ወደ በሌላኛው ወቅት ፍሎው ከአንድ ኦርጋን ቱ ሌላኛው ኦርጋን ብለድ ፍሎው መጠን ይለያያል ማለት ነው። ስለዚህ በኤ በሚባል ኦርጋን እና ቢ በሚባል ኦርጋን መካከል ያለው የብለድ ፍሎው መጠን እንደ ፕሬሸሩ መጠን ይወሰናል። አንድ ሬዚስታንሱ መጠን ይወሰናል። ፕሬሸሩ ከጨመረ ብለድ ፍሎው ይጨምራል፣ ሬዚስታንስ ካለ ደግሞ ፕሬሸሩ ይቀንሳል ማለት ነው። ስለዚህ ብለድ ፍሎው ኢዝ ዳይሬክትሊ ፕሮፖርሽናል ቱ ፕሬሸር ግራዲየንት፣ ከፕሬሸሩ ጋር ዳይሬክትሊ ፕሮፖርሽናል ነው፣ ግን ከሬዚስታንሱ ጋር ግን ኢንቨርስሊ ፕሮፖርሽን ነው ማለት ነው። ኢንዳይሬክትሊ ፕሮፖርሽን ነው ማለት ነው ብለድ ፍሎው ስንል። እንግዲህ ሌላው ብለድ ፕሬሸር ነው። እንግዲህ ብዙ ጊዜ ብለድ ፕሬሸር ሲባል እንደ ግፊት የሚመስላቸው አንዳንድ ሰዎች አሉ። ብለድ ፕሬሸር ስንል ኖርማል ነው። ሰውነታችን ማንኛውም የኛ አርተሪ ፕሬሸር አለው፣ ብለድ ፕሬሸር አለው። ይሄ ብለድ ፕሬሸር ከመጠን በላይ ሲሆን ነው ሃይፐርቴንሽን ምንለው ግፊት ምንለው ማለት ነው። ስለዚህ ሃይድሮሊክ ፎርስ ዛት ብለድ ኤግዘርትስ አፖን ቪዝል ዎል ኢዝ ኮልድ ብለድ ፕሬሸር። ይሄ ማለት ምንድነው? ከሀርት ፓምፕ የተደረገው ደም ከደም ስር ግድግዳዎች ጋር የሚፈጥረው ፕሬሸር ወይም ሲጋጭ የሚፈጥረው ፕሬሸር ነው ብለድ ፕሬሸር የሚባለው። ስለዚህ ፕሬሸር አለ፣ ኦልዌይስ ብለድ ፕሬሸር አለ ማለት ነው። ስለዚህ a force that a blood exerts or hits the wall of the vessel is called blood pressure ማለት ነው። ስለዚህ የብለድ ፕሬሸሩ የሚወሰነው አንደኛ እንደ ካርዲያክ አውትፑት ይወሰናል፣ ፕሪፈራል ሬዚስታንሱ ይወሰናል፣ ብለድ ቮሊዩሙ ይወሰናል። ስለዚህ ካርዲያክ አውትፑቱ ሲጨምር ብለድ ፕሬሸሩ ሊጨምር ይችላል፣ ሬዚስታንሱ ሲጨምር ፍሎ ፕሬሸሩ ሊቀንስ ይችላል፣ ብለድ ቮሊዩሙ ሲጨምር ሊጨምር ይችላል። ስለዚህ በእነዚህ አፌክት ያደርጋል ማለት ነው። ስለዚህ የሬዚስታንስ ምንለው ምንድነው ስንል ሂንድረንስ ቱ ብለድ ፍሎ፣ ብለድ እንዳይሄድ የሚያደርግ ነገር፣ ፍሪክሽኑን የሚጨምር ነገር፣ በብለድ ቪዝሉና በብለድ መካከል ያለውን ፍሪክሽን የሚጨምር ነገር፣ የደምን ሂደት የሚያስተጓጉል ነገር ምን ይባላል? ሬዚስታንስ ይባላል ማለት ነው። ስለዚህ ይሄ ሬዚስታንስ ደም እንደ ልብ እንዳይሄድ ሊያደርገው ይችላል ማለት ነው። ለምሳሌ ብለድ ቪዝል ላይ ብለድ ቪዝሉ ላይ የተከማቸ ፋት ወይም ደግሞ የተከማቸ ንጥረ ነገር ቢኖር ያ ተቆርጦ እንዳልፍ ያደርገዋል ማለት ነው። እንዳልፍ ያደርገዋል። ስለዚህ ሬዚስታንሱን ይቀንሰዋል ማለት ነው። ስለዚህ ሬዚስታንሱ አፌክት የሚያደርገው እንደዛ ነው። as the left ventricle contracts blood is ejected into the arterial system። ስለዚህ ሌፍት ቬንትሪክል ኮንትራክት በሚያደርግበት ጊዜ ብለድ ወደ አርተሪ ይሄዳል ማለት ነው። ስለዚህ አርተሪ ላይ ያለው ፎርስ ይጨምራል። ከአርተሪዎች የተለያየ ስሞል አርተሪዎች ደሙ ይሄዳል ማለት ነው። ስለዚህ ከአርተሪ ከዛ በኋላ ወደ ስለዚህ ከአርተሪዎች ጋር በሚጋጭበት ጊዜ ስለዚህ እያንዳንዱ ፕሬሸር በሚፈጠርበት ጊዜ ሀርት ቢት ይፈጠራል ማለት ነው። ምን አንድ ደም ከብለድ ቪዝሎች ጋር በሚጋጭበት ጊዜ ማለት ነው። ስለዚህ the peak pressure is known as systolic pressure። ስለዚህ ደሙ ከደም ስር ግድግዳ ጋር በሚጋጭበት ጊዜ ፕሬሸር ይፈጠርልናል። ከዛ ውስጥ ግን በከፍተኛ የሚጋጭበት ወይም ፒክ ፕሬሸር የሚደርስበት ታይም ሲስቶሊክ ወቅት ወይም ሂደት ሲስቶሊክ ፕሬሸር እንለዋለን። ይሄም 120 ነው ሚሊሜትር ሜርኩሪ
120 ነው ማለት ነው ፒክ ምንለው ማለት ነው። ስለዚህ ሃርት ሪላክስ ስታረግ ደግሞ ወደ የሚመጣው ደም ይቀንሳል። ስለዚህ ከብለድ ቪዝል ግድግዳ ጋር ያለው ፎርስ ወይም መጋጨት ይቀንሳል ማለት ነው። ስለዚህ ያ ቀነሰ ማለት ደግሞ ፕሬሸሩ በጣም ይቀንሳል ማለት ነው። ስለዚህ ሎስት ፕሬሸር አቺቭድ ቢትዊን ቢት በቢት መካከል ያለው ዘ ሎስት ፕሬሸር ኢዝ ምን ይባላል? ዳያስቶሊክ ፕሬሸር ይባላል። ኖርማል ቫልዩ 80። ስለዚህ ሁለት ፕሬሸሮች አገኘን ማለት ከፍተኛው ፕሬሸር ሲስቶሊክ ይባላል 120፣ ዝቅተኛው ፕሬሸር ደግሞ 80 ይባላል ዳያስቶሊክ ፕሬሸር ብለን እንጠራው ማለት ሁለቱ ፕሬሸሮች አሉን ማለት ነው። ስለዚህ እንግዲህ አርተሪ ፕሬሸር ለመውሰድ ኮሚንሊ ብለድ ፕሬሸር ለመለካት ወይም የደም ግፊትን ለመለካት የምንጠቀምበት መሳሪያ ሲግሞ ማኖሜትር በመባል ይታወቃል። ስለዚህ ስቴቶስኮፕ ሁለቱ ሲግሞ ማኖሜትር እና ስቴቶስኮፕ ካለን ደም ግፊትን ማዳመጥ እንችላለን ማለት ነው። የደም ፕሬሸርን አርተሪያል ፕሬሸርን በአርተሪዎች ግድግዳ መካከል ያለውን ፕሬሸር ማዳመጥ እንችላለን ማለት ነው። ስለዚህ ሲስቶሊክ ፕሬሸር ስንል ሃይስት አርተሪያል ፕሬሸር ነው ዱሪንግ ካርዲያክ ሳይክል it is 120 ሚሊሜትር ሜርኩሪ ነው ማለት ነው። ዲያስቶሊክ ፕሬሸር ነው ደግሞ ዘ ሎስት አርተሪያል ፕሬሸር ነው 80 ሚሊሜትር ሜርኩሪ ነው ማለት ነው። ስለዚህ ፐልስ ፕሬሸር ስንል ደግሞ በሲስቶሊክ እና በዲያስቶሊክ ፕሬሸር መካከል ያለው ዲፈረንስ ነው ማለት ነው። ስለዚህ ሚን አርተሪያል ፕሬሸር የምንለው ደግሞ ቴክስ አካውንት ኦፍ ፐርሳታይል ብለድ ፍሎው ኢን አርተሪስ ኤንድ ኢዝ ዘ ቤስት ሜዥር ኦፍ ፐርፊውዥን ኦፍ ፕሬሸር ቱ አን ኦርጋን ነው ማለት ነው። ስለዚህ ሚን አርተሪያል ፕሬሸር ዳያስቶሊክ አርተሪያል ፕሬሸር ሲደመር ፐልስ ፕሬሸር ሲካፈል ለ3 አድርገን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ኢን አርተሪስ ብለድ ፕሬሸር ሪሜንስ ሪሌቲቭሊ ኮንስታንት በት ኢን አርተሪዮልስ ኢት ድሮፕስ። ስለዚህ አርተሪ ላይ ኮንስታንት ነው ብለድ ፕሬሸሩ እና ሀይ ነው። አርተሪዎች ላይ ደግሞ ብለድ ፕሬሸሩ ይቀንሳል 37 ሚሊ ሜትር ሜርኩሪ ነው። ካፒለሪ ደግሞ የባሰ ይቀንሳል ማለት ነው። ሰርፌሰሩ ሀይ ስለሆነ ካፒለሪዎቹ ላይ ደግሞ ይቀንሳል። ስለዚህ ብለድ ፕሬሸር ድሮፕ ባይ ዘ ታይም ኦፍ ብለድ ሪችስ ቱ ካፒለሪ በሚደርስበት ታይም ላይ ግን በጣም እየቀነሰ ይመጣል ማለት ነው። ቢኮዝ ካፒለሪስ ሃቭ አ ሎት ኦፍ ሰርፌስ ኤሪያ ስላላቸው ማለት ነው። ስለዚህ ሎው ካፒለሪ ፕሬሸር ዊዝ ሃይ ሰርፌስ ኤሪያ ኢዝ አ ጉድ ቲንግ ቢኮዝ ኦፍ ቱ ሪዝን። አሁን ካፒለሪዎቹ ሃይ ሰርፌስ ኤሪያ ስላላቸው ሎው ካፒለሪ ፕሬሸር ነው ያለው ማለት ነው። በሁለት ምክንያት ይሄ ነገር ጠቃሚ ነው ማለት ነው ፕሬሸሩ መቀነሱ። አንደኛ ካፒለሪዎቹ እንደሚታወቁት በጣም ስስ ናቸው፣ ቲን ናቸው፣ ስስ ናቸው። ስለዚህ አርተሪ ላይ ያለው ፕሬሸር ቀጥታ ወደ ካፒለሪ ቢመጣ በተስጠሳ በሚጥላቸው ማለት ነው። ስለዚህ ሃይ ፕሬሸር መቋቋም አይችሉም። ስለዚህ ፕሬሸሩ መቀነሱ ትልቅ ጥቅም ነው፣ ጥሩ ነው ማለት ነው። ሁለተኛው ብለድ ፍሎው ኢን ዘ ካፒለሪ ዊል ቢ ስሎው ጊቪንግ ሞር አዲኬት ታይም ፎር ማቴሪያል ኤክስቼንጅ ቱ ኦከር። ይሄ ደግሞ የሚያሳየው ምንድነው? ደም በካፒለሪዎች በሚያልፍበት ጊዜ ስሎ መሆኑ ጥቅሙ ስሎ ይሆናል። ሰርፌስ ኤሪያው ሰፋ ማለት ስሎ ይሆናል። ፕሬሸሩ ቀነሰ ማለት ቀስ እያለ ይሄዳል ማለት ነው። ቀስ እያለ ሄደ ማለት ደግሞ ጥቅሙ ምንድነው? ሞር ይመጠጣል ማለት ነው። ስለዚህ ማቴሪያል ኤክስቼንጅ እንዲኖር እድል ይሰጣል ማለት። ፈጣን ቢሆን ኑሮ በደም ማቴሪያል ኤክስቼንጅ ሳይኖር ደሙ ያልፋል ማለት ወደ ቬኒዩል ያልፋል ማለት። ስለዚህ ካፒለሪ ላይ ሰርፌስ ኤሪያ መኖሩ ፕሬሸሩ መቀነሱ ጥቅም አለው ማለት ነው። አንደኛ ፕሬሸሩ እንዲቀንስልናል፣ እንዳይበጣጠሱ ያደርጋል። ሁለተኛ ሞር ማቴሪያል ኤክስቼንጅ እንዲኖር ያደርጋል ማለት ነው። ሌላው ሃይፐርቴንሽን ነው። ሃይፐርቴንሽን ምንለው ምንድነው? ክሮኒክ ሬስቲንግ ብለድ ፕሬሸር እንግዲህ ለረጅም ጊዜ ያቀድም ፐርሲስተንትሊ እንዳልነው 3 እና ከ3 በላይ ለከተን የደም ግፊት 140 በ90 በላይ ከሆነ ሃይፐርቴንሽን ብለን እንጠራዋለን ማለት ነው። 140 በ90 ሲስቶሊኩ 140 በላይ ዲያስቶሊኩ ከ90 በላይ ከሆነ ሃይፐርቴንሽን እንለዋለን ማለት ነው። ሃይፖቴንሽን ደግሞ የሱ ሪቨርስ ነው። ሲስቶሊኩ ከ90 በታች ዲያስቶሊኩ ደግሞ ከ60 በታች ከሆነ ሃይፖቴንሽን እንለዋለን ማለት ነው። ስለዚህ ሎው ብለድ ፕሬሸር ይኖራል ማለት ነው። እንግዲህ ከ60 እና ከ100 በታች ከሆነ ሎው ብለድ ፕሬሸር አለ ማለት ደግሞ ሎው ብለድ ፍሎ አለ ማለት ነው። ሎው ብለድ ፍሎ አለ ማለት ደግሞ ቲሾቹ በቂ የሆነ ኦክሲጅንና ኒውትረንት አገኙ። በቂ ኦክሲጅንና ኒውትረንት አላገኙም ማለት ቲሾቹ ይጎዳሉ። ቲሾቹ ሞቱ ማለት ሰርኩላተሪ ሾክ ያጋጥመናል ማለት ነው። ስለዚህ ሰርኩላተሪ ሾክ በማንኛውም ቦታ ላይ የደም ስራችን በደንብ ባልተሞላበት ጊዜና
ደም በደም መዘዋወር ባልቻለበት ጊዜ ሊከሰት የሚችል ክስተት ነው ማለት ነው። ስለዚህ ሃይፐርቴንሽን እንግዲህ ከምንለው ከነዚህ በላይ ሲሆን ነው ማለት ነው። ሌላው ኮንትሮሊንግ ብለድ ፕሬሸር ነው። እንግዲህ ብለድ ፕሬሸርን የሚቆጣጠሩና ሎካል ፋክተሮች አሉ፣ ኒውራል ፋክተሮች አሉ፣ ሆርሞናል ፋክተሮች አሉ ማለት ነው። ሾርት ተርም ኮንትሮልም አለ፣ ሎንግ ተርም ኮንትሮልም አለ ማለት ነው። ስለዚህ ሎንግ ተርም ኮንትሮሉ እንግዲህ ብለድ ቮሊዩምን ነው ኮንትሮል የሚያደርገው፣ ቼንጅ ኢን ዘ ብለድ ቮሊዩምን ነው፣ ብለድ ቮሊዩምን ቼንጅ በመቆጣጠር ነው ማለት ነው። ሾርት ተርም ኮንትሮል የምንላቸው ደግሞ ካርዲያክ አውትፑቱን ላይክ ስትሮክ ቮሊዩም፣ ሀርት ሬትን እና ፕሪፈራል ሬዚስታንትን ቼንጅ አፌክት በማድረግ ነው ኮንትሮል የሚያደርገው ማለት ነው። ዘ ኔክስት ኮንሴፕት ኢዝ አትሪዮስክሌሮሲስ። አትሪዮስክሌሮሲስ የምንለው ዲፖዚት ኦፍ ፋቲ ሰብስታንስስ ኮሌስትሮል ዌስት ማቴሪያል ላይክ ካልሽየም ቢውልድ አፕ ኮንስትራክትድ ኢን ዘ ኢነር ላይኒንግ ኦፍ አርተሪ ኢዝ ኮልድ አትሪዮስክሌሮሲስ። እንግዲህ ማንኛውም ነገር በደም ስራችን ውስጥ ላይ ከተከማቸ ፋት ሊሆን ይችላል፣ ኮሌስትሮል፣ ዌስት፣ ማንኛውም ነገር ከተከማቸና ደምን ሂደት የሚያስተጓጉል ከሆነ አትሪዮስክሌሮሲስ ማለት ነው። ኤኒ ክምችት አትሪዮስክሌሮሲስ እንላለን ማለት ነው። በሽታው ደግሞ የአርተሪያል ፕሮብለም ወይም ኢንድ ስቴጅ ኦፍ ዚስ ደግሞ አርተሪዮስክሌሮሲስ እንላለን ማለት ነው። ስለዚህ ፕላክ ይፈጥራል። አትሪዮስክሌሮሲስ ማለት ደም ስር ውስጥ ፕላክ ይፈጥራል። ፕላክ ማለት ኤኒ የተቆረጠ ፋት ሊሆን ይችላል፣ ማንኛውም ነገር ደም ስር ውስጥ አሁን ይሄ የደም ስር ነው። ከዚህ ውስጥ እንደዚህ ብሎ ይቆረጣል ማለት ነው። ይሄ ፕላክ ይባላል ማለት ነው። ደም ይመጣና እንደዚህ መሄድ አይችልም፣ እንደዚህ ብሎ እንደዚህ ነው የሚሄደው። በዚህ የሚመጣውም ደም እንደዚህ ነው የሚሄደው እና ያጠባዋል፣ ደሙን ፕሬሸር፣ ግፊት ሊያመጣው ይችላል ማለት ነው። ዘ ፕላክ ዊል ኦልሶ አታክ። እንግዲህ ደግሞ ሌላው ችግሩ ደግሞ ምንድነው? ፕላክ መኖሩ ራሱ ሌላ ተጨማሪ ፕላትሌቶችን ይስባል። ፕላትሌቶች መጥተው ደግሞ እዚህ ጋር ግሊኬት ሲያደርጉ ሞር እየተዘጋ ነው የሚመጣው ማለት ነው። ስለዚህ ኮአጉሌሽን መርጋት ይፈጥራል ማለት ነው። ሌላው ኤክስቼንጅ ነው። ካፒለሪ ኤክስቼንጅ። ካፒለሪ ላይ እንዴት ኤክስቼንጅ ይፈጠራል ስንል ካፒለሪስ አር ዲዛይንድ ፎር ኤክስቼንጅ ኦፍ ኒውትሪየንትስ፣ ጋዝስ፣ ዌስት ኤንድ ሞለኪውልስ፣ ሆርሞንስ ነው። ስለዚህ እነዚህ ሆርሞኖች፣ ሞለኪውሎች ምናምን ኤክስቼንጅ የሚደረግበት ቦታ ነው። ኦል ዲፊውዝ ቢትዊን ካፒለሪ ፕላዝማ ኢንተርስቲሻል ፍሉድ ዲፔንዲንግ ኦን ኮንሰንትሬሽን ግራዲየንት ነው። እንግዲህ እዚህ ደም አለ ፕላዝማ የምንለው፣ እዚህ ደግሞ ኢንተርስቲሻል ፍሉድ አለ። ከፕላዝማ ወደ ኢንተርስቲሻል ፍሉድ ወደ ሴል ቲሹ ይሄዳል። ከሴል ቲሹ ደግሞ ወደ ፕላዝማ ዲፊውዝ ይደረጋሉ ማለት ነው። ሌላው ዘ ኔቸር ኦፍ ዘ ሰብስታንስ ቢንግ ኤክስቼንጅ ኦልሶ ኢምፖርታንት። ለምሳሌ ሃይድሮፊሊክ ሞለኪውል የምንላቸው፣ ሃይድሮፎቢክ የምንላቸው ውሃ የሚጠሉት እነዚህ ዳይሬክትሊ ዲፊውዝ ዳይሬክትሊ ስሎ ካፒለሪ ኢንዶቴሊያል ሴል በካፒለሪ ኢንዶቴሊያል ሴል በቀጥታ ማለፍ የሚችሉ ናቸው። ሃይድሮፊሊክ ሞለኪውል ደግሞ ውሃ የሚወዱት ደግሞ ዲፊውዝ ስሩ ኢዘር ኢንተርሴሉላር ክሌፍት ነው ኦር ካፒለሪ ፌኔስትሬሽን፣ በእነዚህ ነው የሚያልፉ ማለት ነው። ዳይሬክትሊ አልፉም ማለት ነው። ስለዚህ እንደ ሞለኪውሎቹ ይለያያል ማለት ነው። ኒውትረንት፣ ዌስት፣ ጋዝ እንግዲህ ኤክስቼንጅ ይደረጋሉ። በልክ ፍሉድ ፍሎ ኢዝ ኦልሶ ኦከሪንግ። ፍሉድ ከአንዱ ወደ አንዱ ፍሎ ያደርጋል። ፍሉድ ኢዝ ፎርስድ አውት፣ ከካፒለሪ ይወጣል። ፍሉድ እንግዲህ በአርተሪያል ኢንድ እንግዲህ አሁን ይሄ ካፒለሪ ቢሆን ይሄ አርተሪያል ኢንድ ነው፣ ይሄ ደግሞ ቬነስ ኢንድ ነው። ስለዚህ ፍሉድ በአርተሪያል ኢንድ ይወጣል፣ አሴም ታይም በቬነስ ኢንድ ደግሞ ይመለሳል ማለት ነው። እኩልም ባይሆን ይመለሳል። ለምሳሌ 10 በዚህ ወጥቶ ከሆነ 8 በዚህ ይመለሳል ማለት ነው። 2 ይቀራል። ሁለቷን ደግሞ እንግዲህ ሊምፋቲክ ሲስተም ሊምፍ ይመልሰዋል ማለት ነው። ስለዚህ ዚስ በልክ ፍሎ ሄልፕስ ቱ ዲተርማይን ዘ ሪሌቲቭ ዲስትሪቢዩሽን ኦፍ ፍሉድ ኢን ዘ ኤክስትራ ሴሉላር ስፔስ ማለት ነው። ስለዚህ ፐርሰንት ኦፍ ኤክስትራ ሴሉላር ፍሉድ ኢዝ ፋውንድ ዊዝን ፕላዝማ፣ ዋት ፐርሰንት ኦፍ ፋውንድ ዊዝን ፕላዝማ፣ ዋት ፐርሰንት ኦፍ ኤክስትራ ሴሉላር ፍሉድ ዊዝን ቲሹ የሚለው ይወስነዋል ማለት ነው። ስለዚህ the direction and volume of fluid that flows across capillary wall reflects the balance between four forces. ስለዚህ hydrostatic pressure within capillary, hydrostatic pressure of interstitial fluid, plasma colloid osmotic pressure, interstitial space fluid colloid osmotic pressure። በእነዚህ ፕሬሸር ይወሰናል ፍሉድ ለመኖር ማለት ነው። ለምሳሌ ፍሉድ ከካፒለሪ እንዲወጣ፣ ይሄ ካፒለሪ ነው። ፍሉድ ከካፒለሪ ወጥቶ ወደ ቲሾች እንዲገባና ወደ ሴሎች እንዲገባ ለማድረግ ካፒለሪ ሃይድሮስታቲክ ፕሬሸር እና ኦስሞቲክ ፕሬሸር ትልቅ ኢፌክት አላቸው ማለት። ኢንተርስቲሻል ፍሉድ ኦስሞቲክ ፕሬሸር ኢፌክት አላቸው ማለት ነው። እንደገና ፍሉድ
ወደ አሁን ደግሞ ፍሉድ ከውጭ ወደ ውስጥ ደግሞ እንዲገባ ፍሉድ እዚህ ፍሉድ ወደ ውስጥ ወደ ካፒላሪ እንዲገባ ደግሞ ካፒላሪ ኦስሞቲክ ፕሬሸር እና ሃይድሮስታቲክ ፕሬሸር ኢፌክት አላቸው ማለት ነው። ስለዚህ አርተሪያል ኢንድ ላይ 10 ሚሊ ሜትር ሜርኩሪ የሚሆን ይወጣል። እንደገና አሁን ወጣ። ስለዚህ ቬነስ ኢንድ ላይ ደግሞ እንደገና 8 ይመለሳል። 2 ይቀራል። እኩል አይደለም ማለት ነው የሚወጣና የሚገባው። ይሄን ደግሞ ማን ቀሪዋን ደግሞ ላክሊ ማን ይመልሰዋል? ሊምፋቲክ ሲስተም ይመልሰዋል ማለት ነው። ሊምፋቲክ ሲስተም የሚመልሰው ይሆናል ማለት ነው። ስለዚህ ይሄን ይመስላል እንግዲህ ይሄ ካፒላሪ ኤክስቼንጅ ነው። ይሄኛው ደግሞ ፍሉድ ሙቭመንት ነው። ስለዚህ ይሄኛው ሴል ነው። ይሄኛው ደግሞ ይሄ የምታዩት ኢንተርስቲሻል ፍሉድ ነው። ይሄ ኢኩሊብሪየም ነው። ይሄኛው ካፒላሪ ነው፣ ደም ነው። ውስጡ ላይ ከውስጥ ወደ ውጭ እዚህ ሃይድሮስታቲክ ፕሬሸር አለ። ይሄኛው ደግሞ ኦስሞቲክ ፕሬሸር ደግሞ ወደ ውስጥ የሚገባው ኦስሞቲክ ፕሬሸር ነው፣ ወደ ውጭ ሃይድሮስታቲክ ፕሬሸር ነው ማለት ነው። ይሄ ደግሞ ሊምፍ ካፒላሪ ነው ማለት ነው። ፍሉድ ቲሾዎች የሚመልስልን ነው ማለት ነው። እንግዲህ ዘላስት እንግዲህ ሊምፋቲክ ሲስተም ራሱን የቻለ ራሱን ችሎ ምናየው ሲስተም ነው የሚሆነው ሊምፋቲክ ሲስተም። ዝም ብሎ እንደ መግቢያ ለመስጠት ያህል ግን ቦዲ ሲስተም ኢዝ ሪስፖንሲብል ፎር አዳፕቲቭ ኢሚዩኒቲ ኤንድ ሳም አስፔክትስ ኦፍ ኢኔት ኢሚዩኒቲ። እንግዲህ ለኢሚዩኒቲ ሪስፖንሲብል የሆነ ሲስተም ሊምፋቲክ ሲስተም ነው ማለት ነው። በውስጡ ሊምፍ የሚባሉ ፍሉድ ማለት ነው። ሊምፍ ይዟል፣ ሊምፋቲክ ቪዝሎችን ይዟል። ልክ ከካፒላሪ ጀምሮ የሊምፋቲክ ቪዝል ካፒላሪ ላክታይል ይባላል። ከዛ ስሞል ሊምፋቲክ ቪዝል፣ ሚዲየም እያለ ላርጅ ላይክ እንደ ቶራሲክ ደክት ምናምን የሚባል ላርጅ ደክቶች ሁሉ አሉት ማለት ነው። ስለዚህ ነምበር ኦፍ ስትራክቸር ኦርጋንስ ኮንቴኒንግ ሊምፋቲክ ቲሹ ኤንድ ሪድ ቦን ማሮ ይዟል ማለት ነው። ሊምፋቲክ ቲሹ ኢዝ ስፔሻላይዝድ ፎርም ኦፍ ሪቲኩላር ኮኔክቲቭ ቲሹ ኮንቴንስ ላርጅ ነምበር ኦፍ ሊምፎሳይትስ ነው ማለት ነው። most components of blood plasma filter out the blood capillary. By the way, what is the difference between interstitial fluid, lymph ስንል እና blood plasma ስንል lymph ሁሉ ሶስቱ ተመሳሳይ ናቸው፣ ፍሉድ ናቸው። ግን ልዩነታቸው blood plasma more ፕሮቲን አለው፣ lymph እና interstitial fluid ደግሞ less ፕሮቲን ያለው ማለት ነው። ስለዚህ interstitial fluid እና lymph እና በblood plasma ያለው ልዩነት interstitial fluid እና lymph less ፕሮቲን ያለው፣ blood plasma is less blood plasma is high ፕሮቲን ወይ አልቡሚን ያለው ማለት ነው። ይሄ ነው እንግዲህ ቻፕተሮቹ የካርዲዮቫስኩላር ሲስተም ፊዚዮሎጂ ይሄን ይመስላል ማለት ነው። በአራት ሴክሽን ጨረስናቸው ማለት ነው። ከመጨረሳችን በፊት ግን እንደው ስለ ካርዲዮቫስኩላር ሲስተም ኢንተረስቲንግ ፋክት ሸር ላድርጋችሁ። እንግዲህ የልብ በሽታ በአሜሪካ አንደኛ ነው በገዳይነቱ። ወደ 16.7 ሚሊዮን ዴዝ ወከር ያደርጋል በየአመቱ ማለት ነው። ይሄም ዴዝ ካርዲዮቫስኩላር ሲስተም ሃርት ዲዚዝ እና ስትሮክ እንግዲህ ያው ሃርት ዲዚዝም ካርዲዮቫስኩላር ሲስተም አንዱ አካል ስለሆነ ከስትሮክ እና ከካርዲዮቫስኩላር ሲስተም ዲዚዝ ጋር የተያያዘ በሽታ ነው። እንግዲህ ወደ 16.7 ሚሊዮን ህዝብ የሚሞተው ማለት ነው በየአመቱ። ስለዚህ ሪስክ ፋክተር ዲቨሎፒንግ ሃርት ዲዚዝ እንግዲህ አንድ ሰው የሰው ልጅ ሃርት ዲዚዝ ዲቨሎፕ ለማድረግ ሪስክ ፋክተሮች ምንድን ናቸው ሊገፋፉ የሚችሉ ስንል ኮዝ አይደለም እያልን ያለው ነው፣ ሪስክ ፋክተር ነው። አንደኛው ስትረስ ነው። እንግዲህ የሆነ ሰው በህይወቱ ውስጥ ጭንቀት የሚያበዛ ከሆነ ስትረስ ጭንቀት የተሞላበት ህይወት የሚኖር ከሆነ ሁሌም ጭንቀት ከተሞላ ለልብ በሽታ ያጋልጠዋል ማለት ነው። ልክ ሲጋራ ላንግን ይጎዳል፣ መጠጥ ሊቨርን ይጎዳል እንደምንለው ሁሉ ስትረስ ደግሞ ልብን ነው የሚጎዳው ማለት ነው። ሌላው ኢቲንግ ሃይ ፋት ፉድስ፣ ከፍተኛ የሆነ ፋት ፉድ መብላት ቅድም እንዳልነው ፕላክ ይፈጥራል። የአትሪዮስክሌሮሲስ የሚባል ብለድ ቪዝል ላይ ስለሚፈጥር ለደም ግፊት ከዛም ደግሞ ለልብ በሽታ ሊያጋልጠን ይችላል ማለት ነው። ቀጥ ኦቢሲቲ ነው፣ ውፍረትም ለልብ በሽታ ሊያጋልጠን ይችላል። ቶባኮ ማጨስ፣ አልኮል ዩዝ መጠጣት፣ እነዚህ ሁሉ የጊዜ የኋላ ወደ ልብ በሽታ ሊያጋልጡን ይችላሉ ማለት ያ ማለት 10 አመት ከተጠጣ በኋላ 10-20 አመት ከተጨሰ በኋላ ለልብ በሽታ ሊያጋልጠን ይችላል ማለት ነው። ሌላው እንግዲህ በቅርብ ጊዜ የተለቀቁ ጥናቶች እንደሚያሳዩት ከሆነ አስፕሪን መውሰድ፣ በስሞል ዶዝ አስፕሪን መውሰድ ሀርት አታክን እንደሚከላከል ነው ጥናቶች የሚያሳዩት ማለት ነው። ምክንያቱም ፕላትሌት አግሪጌት እንዳያደርግ ስለሚከላከሉ ማለት ነው። ከዚህም በመቀጠል
እንግዲህ የሰውነት ከዚህ ቻፕተር ካርዲዮቫስኩላር ፊዚዮሎጂ ቻፕተር መጀመሪያ አካባቢ እንደገለጽኩት የሰውነታችን የደም ስሮች በአጠቃላይ ሌንግዛቸው ርዝመታቸውና ሰርፌሳቸው አጠቃላይ 60,000 ማይልስ ሎንግ ነው። 60,000 ማይልስ ሎንግ ማለት ደግሞ 96,000 ኪሎ ሜትር ነው። እንደምታውቁት የምድር ደግሞ 40,000 ኪሎ ሜትር ነው ያላት ምድር ስፋቷ ማለት ነው። ብለድ ቪዝል ደግሞ 96 ኪሎ ሜትር ነው። ስለዚህ የሰው ልጅ የደም ስሩ ቢዘረጋ የምድርን ስፋት 2 እጥፍ ያክላል ማለት ነው። ስለዚህ ይሄ ነው አንዱ እንግዲህ ታምራዊ የሚያደርገው ማለት ነው። ሌላው እንግዲህ ዌይስ ቱ ሄልዚ ሃርት ጤነኛማ ሃርት እንዲኖረን ከፈለግነ ምንድነው የሚያስፈልገው? ምን ያስፈልጋል? የመጀመሪያው ላይፍ ስታይላችን ቼንጅ ያስፈልጋል። ፖዚቲቭ ላይፍ ስታይል የሚባሉ አሉ። እነዚህ ላይፍ ስታይሎቹ ከቀየርና የልብ በሽታ የመያዝ እድላችን ይቀንሳል ማለት። ለምሳሌ ኢቲንግ ሄልዚ ኤንድ ጉድ ኒውትሪሽን ጤነኛማ የሆኑ ምግቦች መብላት፣ ጥሩ ምግቦች መብላት፣ አትክልት ነገሮችን መመገብ፣ ፍራፍሬ፣ አትክልት፣ ቅጠላቅጠል ነገሮችን መመገብ፣ ጤነኛማ የሆኑ ምግቦችን መመገብ። ሌላው እነዚህ ፋብሪኬትድ የሆኑና የታሸጉ ምግቦችን መቀነስ። እንዲህ ነገሮች አሪፍ ናቸው። ፊትነስ፣ ኤክሰርሳይዝ፣ ሁሌም ስፖርት መስራት ለልብ በሽታ ጥሩ ነው፣ እንዳይዘን ይከላከላል። ሄልዚ ላይፍ ስታይል ቅድም ያልኩት ማለት ነው። ሄልዚ ላይፍ ስታይል ማለት ጥሩ መመገብ፣ አለመጠጣት፣ የአልኮልና ነገሮችን አለማጨስ፣ ድራግ አለመጠቀም፣ ድራግ የምንላቸው እንደዚህ አደንዛዥ እጾች ምናምን አለመጠቀም፣ ጥሩ የሆነ ህይወት መኖር፣ እንደዚህ አይነት ነገር ነው ሄልዚ ላይፍ ስታይል የምንለው ማለት ነው። ሌላው ኮሌስትሮል መጠናችን መቀነስ፣ ኤልዲኤል ኮሌስትሮል መጠን መቀነስ፣ ብለድ ፕሬሸር ካለብን ያን ማመጣጠን። እንደዚህ ካደረግነ የልብ በሽታ የመጋለጥ እድላችን ይቀንሳል። ሌላው ሪዲዩስ ፋት፣ በሰውነታችን ውስጥ ፋት ካለ እሱ መቀነስ፣ ወይም ፋት ያላቸው ምግቦችን ከመብላት መታቀብ፣ ሶዲየም ወይም ጨው ያለበት ምግብ አለማብዛት፣ ካሎሪስ እንዲህ ነገሮች ካደረግን ቆንጆ የሆነ ላይፍ ስታይል መጠቀም ከሆነ ጤነኛማ ሃርት ሊኖረን ይችላል ማለት ነው። ስለዚህ ውድ የተከበራችሁና የተወደዳችሁ አድማጮቻችን ካርዲዮቫስኩላር ፊዚዮሎጂ ይሄን ይመስላል። በ4 ሴክሽን ወይም በ4 ፓርት ነው ያለቀው ማለት ነው። 4ቱን ፓርት እንግዲህ ከዚህ ዩቲዩብ ቻናላችን ብትፈልጉ 4ቶችን ሴክሽኖችን ማግኘት ይችላላችሁ፣ ሙሉውን ስለ ካርዲዮቫስኩላር ፊዚዮሎጂ ለማየት ማለት ነው። ስለዚህ ውድ አድማጮቻችን በደንብ የተዘጋጀ ቪዲዮ ነው፣ ተመልከቱት። እንዲሁም አስፈላጊ ከሆነ የተለያየ ማቴሪያሎቻችንም በተለያየ የሶሻል ሚዲያ ምንልክላችሁ ይሆናል፣ በኢሜል በተለያየ እንትን ሶሻል ሊንኬጅ። ስለዚህ ውድ አድማጮቻችን ይህ ቪዲዮ ለተለያየ ሰው ተደራሽ እንዲሆን ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ እና ቀጣይ የምንለቃቸው ቪዲዮዎች ለምሳሌ ቀጣይ የሚቀጥለው ሪስፓራቶሪ ፊዚዮሎጂ እና ሬናል ፊዚዮሎጂ ነው። እነሱ በቀላሉ ይደርሷቸዋል፣ ኖቲፊኬሽን ይደርሳቸዋል ሲለቀቁ ማለት ነው። ሰብስክራይብ አድርጉ፣ የኖቲፊኬሽን ደወሏን ይጫኑ። እንዲሁም ደግሞ ለተለያየ ሰው ተደራሽ እንዲሆን ሼር፣ ኮሜንት ማድረግ፣ ላይክ ማድረግ ለተለያየ ሰው ዩቲዩብ አልጎሪዝም ወደ ተለያየ ሰው እንዲደርስ ያደርገዋል ማለት ነው። በእውነቱ ውድ አድማጮቻችን ስላዳመጣችሁን ከልብ እናመሰግናለን። በሌላ ቪዲዮ፣ በሌላ ፓርት፣ በሌላ ጤና መረጃ እና ጤና ትምህርት እስከሚገናኝ ድረስ በሰላም ቆዩልን። ቸር ሰንብቱ።